ከዛ ትሄድና እዛ የተባለ ሆቴል ገብታ የተባለው ሩም ይመቻት እግዚአብሔር የተባለው ሩም ሄደች። ከዛ ገባች። ዲያሎጉ ሌላ ታሪክ ነው። አልገባችሁ? እግዚአብሔርን እኔ ማለት ነው እሺ ብላ እስከጥግ ነው ሄደችው። እሺ ብላ ዲያሎጉን ስትጀምር እኔ የቦይፍሬንዱን ካራክተር እጫወታለሁ ምናምንና ሌላ ሮማንቲክ ካራክተር ውስጥ ጋይስ እንዴት ናችሁ? ከዚህ በፊት በሰራሁት የሆነ ቪዲዮ ፊልም ምናምን ሞካከር እንደነበረ ታውቃላችሁና ስለሱ ያጋጠመኝ አንድ ታሪክ ልንገራችሁ። ይኸውላችሁ አንዳንድ ፊልሞች ላይ አንዳንድ ቦታዎች ላይ ኮረስ ሆኜ ለመስራት በሄድኩባቸው አጋጣሚ ከተግባባቸው ዳይሬክተሮች መካከል አንዱ ዳይሬክተር ስራ ካላሰራው ይችላል በጣም በተደጋጋሚ ይደውላልና ውጭ ላይ መጥፎ ስም አለው ያ ዳይሬክተር ደግሞ ማለት ነው ሲባል የምትሰሙት ነገር ቺክ ላይ ምናምን ይባላል ማለት ነው። ከዛ በቃ እኔ ደግሞ ያንን ስለምሰማ ማግኘት አልፈለኩኝምና ክላስ አለኝ ምናምን እላለሁኝ። 10ኛ ክፍል 9ኛ ክፍል ተማሪ ሆኜ ነበር እንዲህ ፊልሞች ላይ እየሄድኩ ሞካከረው ማለት ነውና ክላስ አለኝ እንደዚህ ያለኝ አልችልም ምናምን ብዬ በጣም ዲክላይን አረግ ነበር ፕሮግራሙን። ከዛ በጣም መደወሉ ሲበዛ እሺ የት ነክ ምንድነው ስራ ዲክላይን ያለው ምናምን ስል አዎ ስክሪፕት የተሰጠኝ አለ እንደዚህ ያለው ምናምን ይላል። ሲጀመር ካስት ኤጀንት ነው ካስት የሚያደርገውና ዳይሬክተር ጋር ምን ያደርጋል ምናምን ያው ዳይሬክተሮች ምርጥ ያቀርባሉ አይ ቲንክ ሰው አይደለ። ከዛ እሺ የት ነው የምንገናኘው ምናምን ስለው እዚህ ቦታ ላገኘሽ ይለኝና ማለት ነው የሆነ በጣም ትልቅ ሆቴል ይጠራልና ለስራ ነው ቢሮ የለኝምና ሆቴል ሩም ቁጥር ይነግረኝና እማገኛቸው ሌሎች ሰዎችንም ለስራ እዚህ ነው ማወራቸው ምናምን ብሎ ሩም ቁጥር በጣም ትልቅ ሆቴል አሁን የሆቴሉን ስመጣት የለብኝ ይነግረኛል። አልዩ ሲሪየስሊ ብዬ ኦኬ እሺ ብዬ እኔ በጨዋ መልኩ ነው እናት ያሳደገችኝና ስልኩን ዝግት በጨዋ መልኩ ምንም ሳልን ማለት ነው። ከዛ አንድ ጓደኛዬ ጋር ደውዬ አንቺ እንዲኮ ተባልኩኝ ምናምን ስላት አረ ከሌኩ እንዲ ነው ምናምን ብላ ከሷ ጋር አውርተን አልሄድም በሚል እንዘጋዋለን። ከዛ የሱ በጣም ቤስት ፍሬንድ ጋር ትደውልና እንደዚህ እኮ ተብላ ጓደኛክ እንዲ ብሏት ምናምን ትላለች ማለት በዚህ አጋጣሚ አሉ ይኖራሉ ምንም ማያወሩ በጣም ቤስት ፍሬንድ የሚባሉ ግን አንዳንዴ ተጠንቀቁ ጓደኛ ስትይዙን ስትመርጡ። እኔ በዚህ አጋጣሚ ነው በርግጥ ማቃት ልጅቷን። ከዛ እሷ ትነግረዋለች ዋናው ልጅ ጋር ይደርሳል። ጓደኛው ደግሞ ይደውልልኝና ዋናው ማለት ነው ይሄ ዳይሬክተር ተብዬው አንቺ ምን ሆነሽ ነው እኔ እኮ ከፈለኩኝ 10 ምናምን የሚባሉ ፕሮዲዩሰሩ ዳይሬክተሮች ናቸው ያሉትና ከሊት እንዳታስብላት ማለት ትችላለህ ምናምን ብሎ ጠረረም ምናምን አለ ማለት ነው። ገደል ግቡ እንዲያላችሁ የምትፎክሩ ሰዎች በዚህ አጋጣሚ ማለት ነው ፊልም እናሰራለን ምናምን ያሉት ቺኮች የምትበሉ ሰዎች ከዛ በኋላ አረበና የራሱ ጉዳይ ምናምን ብዬ በቃ ስልኩን ዘጋዋለሁ። ግን በጣም ገርሞኛል እና ከዛ የኔ ታሪክ እንደዛ ተዘጋና ሌላ ደግሞ እዛው አንድ ትምህርት ቤት ውስጥ ምንማር ጓደኛዬ እንደዚሁ ያጋጠማታል ይደውልላታል ራሱ ማለት ነው። ከዛ ጀለስ እስቲ በእናትሽ ጉዱን ሊዩ ምናምን ትለኝና የተባለው ሆቴል ማለት ነው አረሳው ቢናጋጣሚ የተባለው ሆቴል ትሄዳለች። በቃ እንዲህ ለስራ ፈልገሽ ነው እንደዚህ ነው ይሄ የሚበላበት ሲስተም ነው ባይዘው ከዛ 6 አመት ምናምን ይሆነዋል አሁን አሁን ላይ እንግዲህ ተለውጣ ኮና አሁን ላይ ፌመስ ነው በጣም። ከዛ ትሄዳለች እዛ የተባለው ሆቴል እንዲህ ነው ስራው ምናምንና የሚሰጣትን ስክሪፕት ብታቆ 3 ደቂቃ ሆነ የልጅቷን ነገር መስማት ፈልግ ሆነ ምን አርጋው እንደወጣች ማለት ነው ሆቴል ውስጥ ሄዳ እና እቀጥልላችኋለሁ ፓርቱ ልቀጥልላችሁ። ከዛ ትሄድና እዛ የተባለ ሆቴል ገብታ የተባለው ሩም ይመቻት እግዚአብሔር የተባለው ሩም ሄደች። ከዛ ገባች። ምንድነው ስክሪፕት አወጣ ይሄ ነው ስራው እንደዚህ ነው ከነከሌ ጋር ነው የምትሰሪው ላንቺ ፓርቲ ታሰበው ወይም ያሰብኩት ይሄንን ነው እስቲ ይሄንን ትራይ አድርጊው ይልና ከዛ መሃል እሷን እንድትሞክር የታሰበው ላይክ ነው ገርልፍሬንድ ነው የምትሆነው። ሶ እኔ የቦይፍሬንዱን ካራክተር እጫወትልሻለሁ እንሞክራለን። ከዛ ዛጋ ካሜራ ሴት አድርጎ ያስቀምጣል። ከዛ ቼክ አረግና ማየት ያለበት አካል አይቶ እንወስናለን። አንቺ በይ ይሄ እዚህ ጋር ያለውን ዲያሎግ ትያለሽ ምናምን ይላል ማለት ነው። ዲያሎጉ ሌላ ታሪክ ነው። አልገባችሁ? እግዚአብሔርን እኔ ማለት ነው ስትነግረኝ በሳቅ ነው የወጥኩት። እኔ እንደሱ አቅሙም አልነበረኝም ስለዚህ ነው አሁን ያረጋችሁ ነገር ፋይናሊ ስትወጣ ማለት ነው። እኔ ሼም ነው የሚዘኝ ሰውን በቃ መተው ነው እንጂ በዚህ ልክ። ከዛ እሺ ብላ እስከጥግ ነው ሄደችው። እሺ ብላ ዲያሎጉን ስትጀምር እኔ የቦይፍሬንዱን ካራክተር እጫወታለሁ ምናምንና ሌላ ሮማንቲክ ካራክተር ውስጥ ሊገባ ሲል አንተ ውሻ ትልና እኔ ማለት ነው በዛ ታይም እንደዚህ ድፍረት ራሱ አረው ነው አንድ ብቻ ትልቅ ምትባላ 10 9 ነው ምንማረውና
ትልቅ አንባል አሁን እንሻላለንና ሂል ጫማ ነው አርጋ ሄደችው። ሂል ጫማውን ታውልቅና በሩን ግፈት ቀጥታ በሩን ግፈት ኡቢ ምንጭው አንተ ሙሻ ምትሳደፈው እየጮች ነው ጮክ ያለች። እንደዚህ ሰዎች ጀግኖች በእውነት ጀግኖች ናቸው። በቃ ኦፍ ኮርስ መተውም መራቁም የራሱ የሆነ መፍትሄ ነው። ግን ደግሞ ከሄዳችሁ አይቀር ደግሞ ሸሚዟችሁ ምናምን በዛው ስትራግል የምታደርጉ ሰዎች ነው በቃ ኖ ማለት ያለባችሁ። ጫማ ነው ያደረገችው። ወጥታ አድርጋ በሩን ክፈት ያበጫዋል እየጮኸች ነው የምታወራው ምናምን ማለት ነው። ከዛ በሩን ክፈት አላረጋጊው ምን ሆነች ነው ለስራ እስቲ አስተውት ለስራ እኮ ነው ይላል ማለት ነው። ላይክ እዛ ሩም ውስጥ ያው አልጋ ምናምን አይደለ ካራክተሩን እንደዛ ነገር አመቻችቶት ወደ ሌላ ታሪክ ሊቀይር ሲል አይታይ ምናምን ብላ ግፍትር አድርጋላችሁ ሊጫማ ብድግ አድርጋ ምናምን ይመችሽ ባይዘው ይመችሽ ማለት ነው። ጨዋ ዳይሬክተሮች ጨዋ የፊልም ሜከሮች ትሆናላችሁ። በፊልም ሜከር ላይ የተለያዩ ዘርፎች አሉና እነሱን ተች ለማድረግ ፈልጌ አይደለም ግን እንዲህ ነፍ አላችሁ በጣም ባለጌ ደስ ማትሉ ሴትነትን መጠቀም የምትፈልጉ በጣም የምትደብሩ አለው። እንደ ዘርፉን ሪስፔክት አደርጋለሁ። በጣም የምወዳቸው አክትረሶች አሉ። ነገር ግን አላችሁ በጣም ባለጌዎች። ከዚህ ስራችሁ ተቆጠቡ። ስቲል ትኖራላችሁ። ይኸውላችሁ በቃ ይኸውላችሁ አንድ ነገር ልንገራችሁ። በዙሪያችሁ ማለት ነው ይሄ እህት ልትሆን ትችላለች፣ ጓደኛ፣ ፍቅረኛ፣ ሚስት፣ እናት ዋሬቨር ብቻ ማለት ነው ይሄ የወር አበባ የምታይ ለአቅመ የወር አበባ የደረሰች በእናታችሁ ተረዷት እሺ። በወር ውስጥ 3 ቀን ትንሽ ከተባለ ወይ 5 ቀን ብዙ ከተባለ 7 ቀን አንደርስታንድ ለማድረግ ሞክሩ። አልገባችሁም? ማውራት ላይ ነው ያስጠላው። ለምን አንደርስታንድ አታረጉንም? ፈጣሪ ሆይ አይደለም ጤናማ ነገር ሰው በጣም በጸባይ እየተለማመጠ ያዋራችሁስ ማዋራት ያስጠላል። እኔ ከናቴ ጋር እንኳን ማውራት በጣም በፍቅር ማውራት እሷ ከሷ ጋር ማውራት ራሱ እንዴት እንደሚከብደኝ እና አንደርስታንድ አድርጉ ፕሊዝ። አልቻልኩም እኔ በቃ አንደርስታንድ ለማድረግ ሞክሩ።